ሰላም የክርስቲያን ባይብል ቤተሰቦች እንዴት ናችሁ? ዛሬ 30 የመጽሐፍ ቅዱስ ጥያቄዎችን ይዘናል። ሞክሯቸውና ስንት እንዳመጣችሁ ኮሜንት ላይ ጻፉልን። እናመሰግናለን። አንደኛ ጥያቄ ዳሽ የህግ ፍጻሜ ነው። ሀ ተስፋ፣ ለ መታዘዝ፣ ሐመሩሃ ፍቅር፣ መ ኃጢአት። መልሱ ሐመሩሃ ፍቅር ሲሆን ሮሜ 13:10 ላይ ተጠቅሷል። ሁለተኛ ጥያቄ የጥፋት ውሃ ለስንት ቀናት ምድርን ሸፍኖ ቆየ? ሀ 100፣ ለ 120፣ ሐመሩሃ 150፣ መ 1 ዓመት። መልሱ ሐመሩሃ 150 ሲሆን ዘፍጥረት 7:24 ላይ ተጠቅሷል። ሶስተኛ ጥያቄ የትኛው የብሉይ ነብይ መሲህ ከቤተልሔም እንደሚወጣ ተናገረ? ሀ ሚልክያስ፣ ለ ናሆም፣ ሐመሩሃ ሆሴ፣ መ ሚክያስ። መልሱ መ ሚክያስ ሲሆን በሚክያስ ምዕራፍ 5 ቁጥር 2 ላይ ተጽፏል። አራተኛ ጥያቄ ስሙ ሌዊ የነበረው ደቀ መዝሙር ማን ነው? ሀ ጴጥሮስ፣ ለ ማቴዎስ፣ ሐመሩሃ ያዕቆብ፣ መ ፊልጶስ። መልሱ ለ ማቴዎስ ሲሆን በሉቃስ ወንጌል ምዕራፍ 5 ቁጥር 27 እንዲሁም ማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ተጠቅሷል። አምስተኛ ጥያቄ ጠጉሩም ይከብደው ነበርና በዓመት አንድ ጊዜ ይቆርጠው ነበር። ሲቆረጥም የራሱ ፀጉር በንጉስ ሚዛን 200 ሰቅል ነበር የተባለለት ማን ነው? ሀ ሳምሶን፣ ለ ሮብዓም፣ ሐመሩሃ አቤሴሎም፣ መ ሳሙኤል። መልሱ ሐመሩሃ አቤሴሎም ሲሆን ሁለተኛ ሳሙኤል 14:26 ላይ ተጽፏል። ስድስተኛ ጥያቄ እንዲህም ይሆናል የእግዚአብሔር ስም የሚጠራ ሁሉ ይድናል ብሎ የተነበየው ነቢይ ማን ነው? ሀ ኢሳይያስ፣ ለ ዳዊት፣ ሐመሩሃ ሚልክያስ፣ መ ኢዩኤል። መልሱ መ ኢዩኤል ሲሆን በኢዩኤል ምዕራፍ 2 ቁጥር 32 ላይ ተጠቅሷል። ሰባተኛ ኢየሱስ ስለሞቱ ሲናገር ኢየሱስን የገሰጸው ደቀ መዝሙር ማን ነው? ሀ ጴጥሮስ፣ ለ ማቴዎስ፣ ሐመሩሃ ያዕቆብ፣ መ ፊልጶስ። መልሱ ሀ ጴጥሮስ ሲሆን በማቴዎስ ምዕራፍ 16 ቁጥር 22 ላይ ተጠቅሷል። ስምንተኛ ሳምራዊቷ ሴት በስንት ሰዓት ነበር ውሃ ልትቀዳ የሄደችው? ሀ 5፣ ለ 6፣ ሐመሩሃ 12፣ መ 4። መልሱ ለ6 ሰዓታት ሲሆን ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ ተጠቅሷል። ዘጠነኛ ጥያቄ እንጀራዬን የበላ በእኔ ላይ ተረከዙን አነሳ ብሎ የተነበየ ነቢይ ማን ነው? ሀ ዳዊት፣ ለ ሚክያስ፣ ሐመሩሃ ኢዩኤል፣ መ ሚልክያስ። መልሱ ሀ ዳዊት ሲሆን በመዝሙር ምዕራፍ 41 ቁጥር 9 እና ዮሐንስ ወንጌል 13 ቁጥር 18 ላይ ተጠቅሷል። አስረኛ ጥያቄ ኢየሱስ የተጠመቀበት ቦታ የት ነበር? ሀ ቀይ ባህር፣ ለ ገሊላ ባህር፣ ሐመሩሃ ዮርዳኖስ ወንዝ፣ መ ሰሊሆም። መልሱ ሐመሩሃ ዮርዳኖስ ወንዝ ሲሆን በማርቆስ ምዕራፍ 1 ቁጥር 9 ላይ ተጠቅሷል። 11ኛ ጥያቄ በዮሴፍ ጊዜ ስለሚኖረው ረሃብ ፈርዖን ስንት ህልሞችን አየ? ሀ 1፣ ለ 2፣ ሐመሩሃ 3፣ መ 4። መልሱ ለ 2 ሲሆን በዘፍጥረት ምዕራፍ 41 ላይ ተጠቅሷል። 12ኛ ጥያቄ ዮሴፍ በስንት ብር ተሸጠ? ሀ 20፣ ለ 30፣ ሐመሩሃ 40፣ መ 50። መልሱ ሀ 20 ሲሆን በዘፍጥረት ምዕራፍ 37 ቁጥር 28 ላይ ተጠቅሷል። 13ኛ በአዲስ ኪዳን ሄርሜን ተብሎ የተጠራው ማን ነው? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመሩሃ ጳውሎስ፣ መ ያዕቆብ። መልሱ ሐመሩሃ ጳውሎስ ሲሆን በሐዋርያት ሥራ ምዕራፍ 14 ቁጥር 12 ላይ ተጠቅሷል። 14ኛ ዲዲሞስ በመባል የሚታወቀው ደቀ መዝሙር ማን ነው? ሀ ቶማስ፣ ለ ማቲያስ፣ ሐመሩሃ እንድሪያስ፣ መ ዮሐንስ። መልሱ ሀ ቶማስ ሲሆን በዮሐንስ ወንጌል ምዕራፍ 11 ቁጥር 16 ላይ ተጠቅሷል። 15ኛው እስራኤላውያን በግብፅ ምን ያህል ዓመታት ኖሩ? ሀ 300፣ ለ 430፣ ሐመሩሃ 470፣ መ 570። መልሱ ለ 430 ሲሆን በዘጸአት ምዕራፍ 12 ቁጥር 40 ላይ ተጠቅሷል። 16ኛ ጥያቄ ኢየሱስ ከበለስ በታች አየው ያለው ማንን ነበር? ሀ ጴጥሮስ፣ ለ እንድሪያስ፣ ሐመሩሃ ናትናኤል፣ መ ፊልጶስ። መልሱ ሐመሩሃ ናትናኤል ሲሆን በዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ተጠቅሷል።
17ኛ ጥያቄ የሐዋርያት ሥራ ጸሐፊ ማን ነው? ሀ ጴጥሮስ፣ ለ ጳውሎስ፣ ሐመሩሃ ዮሐንስ፣ መ ሉቃስ። መልሱ መ ሉቃስ። 18ኛ ጥያቄ ማንም በሥራ የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ ያለው ሀ ጴጥሮስ፣ ለ ጳውሎስ፣ ሐመሩሃ ዮሐንስ፣ መ ሉቃስ። መልሱ ለ ጳውሎስ ሲሆን በፊልጵስዩስ ምዕራፍ 3 ቁጥር 4 ላይ ተጽፏል። 19ኛ ኢየሱስ ማለት ምን ማለት ነው? ሀ የተቀባ፣ ለ አዳኝ፣ ሐመሩሃ የአይሁድ ንጉሥ፣ መ መሐሪ። መልሱ ለ አዳኝ ሲሆን በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ተጽፏል። 20ኛ ጥያቄ ኢየሱስ ይመጣል የተባለው ኤልያስ እሱ ነው ሲል ማንን ለመጠቆም ነበር? ሀ ራሱን፣ ለ ጴጥሮስን፣ ሐመሩሃ ሄሮድስን፣ መ መጥምቁ ዮሐንስን። መልሱ መ መጥምቁ ዮሐንስን ሲሆን በማቴዎስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ ተጠቅሷል። 21ኛ ስለ ክርስቶስ ሲናገር አጥንቱ አይሰበርም ብሎ የተነበየው ነቢይ ማን ነው? ሀ ኢሳይያስ፣ ለ ኢዮኤል፣ ሐመሩሃ ዳዊት፣ መ ሚክያስ። መልሱ ሐመሩሃ ዳዊት ሲሆን በመዝሙር ምዕራፍ 34 ቁጥር 20 ላይ ተጠቅሷል። 22ኛ ጥያቄ ኢየሱስን ሁሉን ትተው በመከተላቸው ስለሚያገኙት ሽልማት የጠየቀው ደቀ መዝሙር ማን ነው? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመሩሃ ይሁዳ፣ መ ቶማስ። መልሱ ሀ ጴጥሮስ ሲሆን በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ተጠቅሷል። 23ኛ ጥያቄ ኢየሱስን አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀናልም ያለው ደቀ መዝሙር ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሩሃ ይሁዳ፣ መ ቶማስ። መልሱ ለ ጴጥሮስ ሲሆን በዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ ተጠቅሷል። 24ኛ ጥያቄ አብርሃም ከአጋር የወለደው ልጅ ማን ይባላል? ሀ ያዕቆብ፣ ለ እስማኤል፣ ሐመሩሃ ኤሳው፣ መ ይስሐቅ። መልሱ ለ እስማኤል ሲሆን በዘፍጥረት ምዕራፍ 16 ቁጥር 11 ላይ ተጠቅሷል። 25ኛ ኤልሮኢ ማለት ሀ ጌታ ያውቃል፣ ለ ያህዌ ፈራጅ፣ ሐመሩሃ የሚያየኝን አየሁት፣ መ እግዚአብሔር ያበዛል። መልሱ ሐመሩሃ የሚያየኝን አየሁት ሲሆን በዘፍጥረት ምዕራፍ 16 ቁጥር 13 ላይ ተጠቅሷል። 26ኛ ጥያቄ የግዝረት ኪዳን የተጀመረው በማን ዘመን ነው? ሀ በያዕቆብ፣ ለ በሙሴ፣ ሐመሩሃ በአብርሃም፣ መ በኢያሱ። መልሱ ሐመሩሃ በአብርሃም ሲሆን በዘፍጥረት ምዕራፍ 17 ላይ ተጠቅሷል። 27ኛ ጥያቄ ዳዊት ጎልያድን ሲገጥም ምን ያህል ድንጋዮችን ከወንዝ መርጦ ያዘ? ሀ 3፣ ለ 5፣ ሐመሩሃ 7፣ መ 10። መልሱ ለ 5 ሲሆን በአንደኛ ሳሙኤል ምዕራፍ 17 ቁጥር 41 ላይ ተጠቅሷል። 28ኛ ጥያቄ የእሴይ የመጀመሪያ ልጅ ማን ይባላል? ሀ ኤልያብ፣ ለ ዳዊት፣ ሐመሩሃ አቤሴሎም፣ መ አሚናዳብ። መልሱ ሀ ኤልያብ ሲሆን በአንደኛ ሳሙኤል ምዕራፍ 17 ቁጥር 13 ላይ ተጠቅሷል። 29ኛ ጥያቄ የመሲሁ የዘር ሐረግ ያለው የአዳም ልጅ ማን ነው? ሀ አቤል፣ ለ ቃየን፣ ሐመሩሃ ሴት፣ መ ማቱሳላ። መልሱ ሐመሩሃ ሴት ሲሆን በሉቃስ ወንጌል ምዕራፍ 3 ላይ ተጠቅሷል። 30ኛ ጥያቄ የእግዚአብሔርን ስጦታ በገንዘብ ለመግዛት እነ ጴጥሮስን የጠየቃቸው ሰው ማን ነው? ሀ ሐናንያ፣ ለ ሲሞን፣ ሐመሩሃ ሳውል፣ መ ዴማስ። መልሱ ለ ሲሞን ሲሆን በሐዋርያት ሥራ ምዕራፍ 8 ቁጥር 18 ላይ ተጠቅሷል። እና ስለሞከራችሁ እናመሰግናለን። ስንት እንዳገኛችሁ ኮሜንት ላይ ጻፉልን እና ሌሎች ቪዲዮዎችም ስላሉ እነሱን መመልከት ይችላሉ። እናመሰግናለን። ጸጋ ይብዛላችሁ።